ወዝናሪ እንደ ጉድ ሙድ አሪፍ ሙድ ላይ አልነበርኩም ነው ከዛ እንትን ሄድኩኝ ትሪፕ ምናምን ሄድኩኝና ተፈጥሮ ምናምን አየውና ያምላክ ስራ ድንቅ ነው ከፈለገው ከማውንቴን ላይ ኤራፕት አድርጎ የሚያምር ሌክ ያወጣል ያምላክ ስራ ማለት ነው ከቮልካኒክ ኤራፕት ሲያደርግ የሚወጣ እንትኖች አሉ አይደል ፊልተሬን ጥሩልኝ አቦ ሰሜን ሚዲያ ፊልተሬን ያገኛችሁ ላኩልኝ ፍቱኛው እና እንትን ከፈለገ አምላክ በጣም የጨነቃችሁ ነገር ስታስቡት ከጭንቁ መሃል ቮልካኖ እንትን ሲያደርግ ታውቃላችሁ ሲታመቅ ካስተዋላችሁ እሳት ነው እዛ ውስጥ በጣም የሚታመቅ እሳት ነው ያ የታመቀው እንትን ሲፈነዳ የሚፈጥረው በጣም ሌላ ውበት ያለው ነገር ነው የሚያምር ማለት የታመቀው ነገር ሲፈነዳ ነው ስለዚህ ውስጣችሁ ትናንት የታመቀው ነገር ደግሞ ሲታመቅ የገባኝ ነገር አለ አይደል ውስጣችሁ ጭንቁም ሊሆን ይችላል ፈተና ሊሆን ይችላል እንደውም ደግሞ የሆነ ነገር ሲበዛል አይደል ከዛ ውስጥ የሚወጣው ነገር አሰብኩትና ለነገ ተጽናናሁኝ የለም የሆነ ሪላይዝ የምታረጉት ነገር አለ እዛ ጋር ቁጭ ብላችሁ ስታዩት ሌኩ የዊንዱ ንፋስ ከዛ በፊት ያልነበረ ነው ቦታ ላይ ኢማጂን ተፈጥሮ ራሱ የለም ቦታውን ቀይሯል ከነበረበት ያ ድንጋይ የነበረው የታመቀው ከውስጡ ሲፈላ የነበረው ኢማጂን ዝም ብላችሁ ጭንቅላታችሁ ውስጥ እኔ ኢማጂን ማድረግ ስለምወድ ነው እዛ ቦታ ላይ ሆኜ ከሚያምረውን እያየሁትኝ ከምን ውስጥ እንደወጣ ስትሰሙት ሚሊየንስ ይርስ ይሆናል ያ ነገር ታምቆ የነበረው ማለት ነው እንግዲህ በእንትና ቆጣጠር ምን ያህል አመታት ውስጥ አላህ ነው የሚያውቀው የታመቀውን just ጭንቅላታችሁ እስከታቱት ያ ሲታመቅ ውስጡ እሳት እየፈላ ነበረ ማለት ነው እሳት እየፈላ ሲታጀብ ማለት ነው ብራስት አድርጎ ቀዶ የሚወጣው ተራራው ምኑን ድብልቅልቅ አድርጎ ፈንቅሎ ሲያበቃ ምንድነው የሚሆነው ከዛ ከፈነቀለው ውስጥ ውሃ ይወጣል ከመሬት የነበረው የታመቀው ናቹራል እንደዚህ አንስታችሁት የምትጠጡት ውሃ ማለት ነው ይሄ ቧንቧ ምናምን የሚጠራው ውሃ አይደለም በቃ like ንጹህ እንደዚህ ክሊር የተፈጥሮ ውሃ ከዛው ፒውር የሆነ ውሃ ውስጥ ማለት ደግሞ ውብ የሆነ የቦታ ስትራክቸር ራሱን ይቀይራል ትራንስፎርም አድርጎ ስለዚህ እኔም ህይወት ውስጥ ሆነ እናንተም ህይወት ውስጥ አምላክ በጨነቃችሁ በጣም ሞር ይሄ ውስጣችሁ ያለው ነገር እንትን ሲያልቅ ትናንትና ዛሬ አይደለም ዛሬ ላይ ኤራፕት ሲያደርግ አስቡት የሚቀይረው ነገር እኛ የምንፈልገው እኛ ባል ነው እኛ በፈለግ ነው እኛ በተስማማንና በእኛ ልኬት እንዲሆን ነው የምንፈልገው ግን የተረዳሁት እዛ ጋር ሆኜ ነገሮች ደግሞ እንትን ያሉ ፓይል ያደርጉ በተደራረበባችሁ ቁጥር የሆነ ልክ ልጅ ምጥ ሲባል ስትወልዱ ወልዳችሁ ነው ስለማቀው ስትወልዱ የምትገላገሉት እረፍትና ይሄ ኤራፕት ሲያደርግ የሚመጣው ቢዩቲፉል ነገር ኢማጂን አረኩትና እዛም ቦታ ላይ ሆነን አልহামዱሊላህ 5 minutes a day ዝም ብላችሁ መስኮታችሁን ክፈቱና ፀሐይን ይዋት ያቺ ፀሐይ ማለት ነው እንደዚህ ለማየት ትከብዳለች ለአይናችን ማለት ነው ብትቀርብ ምን ያህል ልታቀልጠን እንደምትችል አስቡት ልታጠፋንም ትችላለች right away ከምድር ጋር ለደቂቃዎች እንደዚህ ብትቀርብ እቺ ፀሐይ ወጣችኝ ለምን ተቃጠልኩኝ አቃጠለኝ ሞቀኝ ውፍ ምናምን ምን ለፀሐይ ካለችበት ቦታ ዝቅ ብትል ከስትናንት ዛሬ አይደለም ነገ ላይ ዝቅ ብትል ለደቂቃ አናቀውም ይሄ ተመካቹበት ቤቴ ምናምን የምትሉት ሜልት ሊያረግ ይችላል say something and what say something I've been saying a lot of things we've been talking about who's our creator is Allah our prophet is Nabi Muhammad sallallahu alaihi wasallam Islam is our religion and yesterday is not today we've been living a lot so today is the only place we have here and now the present moment that's what we've been talking about bro sunto ingilizኛውን ተውማ አሜን ያ ረብ አረብኛውን በደንብ ያግራልኝና ኢንሻአላህ እሱን ነው እንጂ ዝም ብሎ እንግሊዘኛውን ተው oh thank you ህሊና ግርማ thank you አመሰግናለሁ
ክርስቲያን እህታችንን እናመሰግናለን ስለምትወጂን። እኔም as your Muslim sister love and respect you። አሁን ስናወራም የነበረው ግዴታዬ ነው። እናከብርሻለን። እዚህ መተሽ ደግሞ ተጫዋች። አሜን አሜን ያ ረብ። ስልጥኛም ጨምሪ። አረብኛው በቂ ነው። ስልጥኛው ኢንሻአላህ የሰው ያቅሙን ነው። እኔ ቁርአንን ለማንበብ ነው ዋናው ፖይንት። ቁርአንን እንዳነብ እንዲገራልኝ። እንግሊዘኛው ተውት፣ ዱዓ አድርጉልኝና ስልጥኛውም ኢትስ ኦኬ። ትግርኛውንም እንማራለን፣ ኦሮምኛውንም እንማራለን ኢንሻአላህ። ደቡብ 82ቱንም ቋንቋ ብሔር ብሔረሰቦች ጊዜ ሲኖረን እንማራለን። ወደ ዱባይ ተመለሽም ወይ? የሆነች አጠር ቀጠን ያለች ሀጃ አለችብኝ አልኳችሁ። እሱ ከሞላ ወይ መለስ ይሆናል። ካልሆነም ከኔ ጋር እዚህ እናንተ ትመጣላችሁ እና እዚህ እንኖራለን፣ ሀገራችን ላይ እንኖራለን። ባይዘው አላገባሁኝ። አግብተሻል የሚለው ጥያቄ 3-4 የተጻፈና አላገባሁኝም። እህቴን ሰዓዳን ጠይቋት እንደዚህ አይነት ጥያቄ። ሰዓዳ አለሽ? እህትየው አለሽ? እኔ እውነት ነው ተራቁተን ነበር። እስልምና አለበስን እና ኮሜንት ላይ የሚጽፍ ሰው አይደለም የሚያገባኝ። እርግጠኛ ሆኜ የምነግራችሁ አስረግጬ የምነግራችሁ በየኮሜንቱ አለች። ሰዓዳን አውሯት። ሀገራችን ላይ ካመቻቸልን ኢንሻላህ አብረን እንመቻቻለን። የጋራ ነገር እንሆናለን። አሜን አሜን። ሁላችንም እኔ አልহামዱሊላህ ባይዘው ስኬታማ ሰው እንደኔ በዚህ ሰዓት ላይ እንደኔ ገነት ታሳድጊልኝ። እንደ የጠየቅሽ ልጅ አለሽ ያልሽ ታሳድጊልኝ ይሁን ጥያቄሽ አልገባኝም። በጣም ነው እንዴ? እና እኔ አልহামዱሊላህ በጣም በጣም ሀብታም ነኝ። ምን ወደ ላይ ታይኛለሽ? በጣም ሀብታም ነኝ። ሀብታም ነኝ። በቃ ላይ በጣም ሀብታም። እጄ ይሰራል፣ አይኔ ይሰራል። የምታዩት አይኔ ተነፍሳለሁ፣ ላንጋ ይሰራል፣ ሳምባ አላመመኝም። ልቤ በጣም ቡና በቀን እድሜ ለእህትየው ቡና አፍልታልኝ ቡና ጠጣለሁ። ቡና ጠጥቼ ልቤ ሰላም ነው። እግሬ ይራመዳል። ጠዋት ተነስቼ ለሊት እሰግዳለሁ፣ መስገድ እችላለሁ። በጣም 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 ሀብታም ነኝ። በጣም ያጣጥቁ ሰው ነኝ። ደግሞ ስነግራችሁ በቃ ላይ ነጠጣልኩ ነኝ እና አልহামዱሊላህ። ከዚ አንዱ ፓርት ኦፍ ዩ ላይክ እንትን ቢል ያንን ሁሉ የምታመጡበት ነገር በጣም ኮስቲ ነው። ኢቭን በእቺን ሰላምን ላለማጣት ወንዶች ትዳር የምትባሉ የሆነ ለሰው የሆነ ነገር ስትጨምሩ ህይወታችሁ ውስጥ እኮ ሌላ ኮምፕሊኬሽን ነው። ተመስገን ሳራ በጣም ሀብታም ነኝ በጣም እና ላይክ ሶ የሆነ ነገር ስትጨምሩ ህይወታችሁ ውስጥ ሌላ ኮምፕሊኬሽን ነው የምትጨምሩት። ገብቷችኋል? ላይክ ሌላ አትሊስት እዛ ሰላማችሁ ውስጥ መቆየት እኮ በጣም መታደል ነውና በጣም ሀብታም ነኝ። ይሄ በማይሆን ነገር ቅድም ያልኳችሁ አላ የሆነ ነገር ውስጥ ብትገቡ አነሰሰሪ ነገር ውስጥ ትንፋሽ ነው የምታጡት። ያን ትንፋሽ እኔ በጣም እፈልገዋለሁኝና አልহামዱሊላህ ዛሬ ትናንት አለመሆኑና ዛሬ ጤነኛ ሆኜ የተነፈስኩኝ ምናምን ምኖር ሴትዮ በማይረባ ነገር አስባችሁታል? እንደዚህ ማዲያት ምናምን በማዲያት ተጠባብሽ ጨጓሪ ምናምን ቡግ ብሎ የማይሆኑ ሰዎችን አስገብቶ ህይወታችሁ ውስጥ ጨጓራ መንደድ ኢማጂን። እንድራችኋለን። ማግባት ላሰባችሁት ኢንሻአላህ እንድራችኋለን። ብዙ እህቶቻችንም ደግሞ ባሎቻችሁ ይላችሁ ለብዙ እህቶቻችሁ ዘኑ። አንድ ባል አቅፋችሁ ብሏል። መቼ ለታ እየሰማኝ ንፍ እያልኩ ነበር። እና እህቶቻችንም ዘኑ። አንድ ባል ይዛችሁ እነዚህ ሁሉ ለእህቶቻችሁም ሼር አድርጉ። እሺ ኢንሻአላህ ሰለዋት አበዛለሁ። በጣም ነው ማበዛው። ደግሞ የቻልኩትን ለመጨመር እሞክራለሁ። በጣም አሪፍ ምክር ነው። አመሰግናለሁ። ኢንሻአላህ በጣም የዛሬው ቆንጆ ምክር እሱ ነው። ሲሪየስሊ ልብን እንትን ያደርጋል ሰለዋት ማብዛት። እና ወንዶችን ቢሆን ደግሞ ሌላ ሴቶችን አልኩና ወንዶችን ረሳሁት። ወንዶቹ 1 ደቂቃ ትሰጡኛላችሁ ልምከራችሁ ወይስ ይቅርባችሁ? እኔ ዋይፋይም ባትሪም ሊያልቅ ነው።
ምከሪን በልኝ ያለበዛ ትቼው ልውጣ። ሴቶቹ ችግር የለባቸውም ወዲያው እሺ ይላሉ። የኔዎቹ ስለሆኑ ይሰኬ ሴቶቹ አያስቸግሩኝም። 4 አገባለሁ 3 አገባለሁ አንዷን ማግባት ራሱ እና አግባ እኮ ቢባል ጭራውን ጥሎ ፈሱን እየፈሳ የሚያመልጥ ማህበረሰብ ማለት ነው። እና እስቲ ፕራክቲካሊ ማግባት የሚባለውን 1 ደቂቃዬን ያዙልኝ። መናደድ አይቻልም፣ እንዳትናደዱ። ኖ አግቡ ብትባሉ ማለት ነው እንደው ቁርአን ባዘዘው መሰረት ማለት ነው። ይሄ የዓለማዊ የትዳር አይደለም። እና አሁኑን አግባ ብትባል ማለት ነው ቆማ አስበህ ታውቃለህ? እና ፋይናንሻሊ እንደገና ቁርአን ቀርተሃል። ለራስ ቁርአን እኮ አልቀርሃም፣ ቁርአን ቀርተሻል ይላል መጥቶ ልጅቷን። ገንዘብ የለውም እኮ ሊያስተዳድራ ምን ልታበላት ነው? ወስደም አላህ ይረዝቀኛል ቁጭ ብለህ ላይክ ሲሪየስሊ ሁለተኛ ለማግባት ለአንዷ ሚስቱ ቤት ሳይሰራ ህይወቱ መንገድ ላይ በክራይ ቤት እንትን እኮ አይደለም፣ ግዴታ አይደለም ቤት ይላል። ግዴታ አይደለም ቤት እኮ ምንም ግዴታ እኮ አይደለም ቤት መጠየቅ ይላል። ላይክ ሲሪየስሊ ምን የመንገድ ተዳዳሪ ታደርጋት ሁለተኛ ለማምጥተህ የተዋዘብኩባችሁ ነገር። ሶስተኛ ደረጃ ራስህ አቋም ቢስ ሆነ ሼፕ የሚባል እንዴት ና ልጅቷ ትላለህ? የምርህን ነው? እንዴት ና አንተ እንዴት ነህ? አንተ እንዴት ነህ? ጂም ትሰራለህ ወይ? ጧት ተነስተህ ትሮጣለህ? ኤክሰርሳይዝ ታደርጋለህ? ቁርአን ትቀራለህ? እኔ ሰላቴን እሰግዳለሁ ይላል። እኔ ያው ስለሰገዳችሁ መልካም ነው፣ አትናደድ። ኧረ እኔ አትናደድኩም፣ ልምከራችሁ ብዬ ነው። እናንተ እንዳትናደዱ ያልኩ ለዚህ እኮ ነው። ብነግራችሁ እንዳትቆጡ ብያችኋለሁ። አልቋል። ስታፕ መናደድ ጀመር። ያው ነው እንግዲህ ያውላችሁ ቁርአን ሳትቀሩ እናንተ እንግዲህ አሁን አትናደዱ። ስታፕ ስነግራችሁ ደቂቃ 2 እና አላህ ትክክለኛ ሳሊሆች ያደርጋችሁ፣ ሳሊሆች ሚስትን ይስጣችሁ። እናንተም ዲናችሁን ሆናችሁ ቢኮዝ ብዙ ሴቶች ከእስልምና የወጡበት ሪዝም በወንዶች ምክንያት ነው። ብዙ ሴቶች የተማረሩት በዚህ ምክንያት ነው። ህይወታቸውን ወስዳችሁ አይኑ ሀቃችሁ ተፈቅዶላችኋል፣ አላህ ሰጥቷችኋል። ኦኬ እኔ አብሶ እና መሰሎቼ አላህ የሰጣቸውን የምንቃወም አይደለንም። ኦኬ እዚህ ጋር ሴቶችም ስላሉ ሀቅ የምትከለክሉ ካላችሁ አላህን ፍሩ። ግን ያው ኢትዮጵያ እሱን እኛ በእስልምና ባይዘው ልንገርህና የሚታረጋለሁ ከ40 ቀን በላይ ማቆየት አይቻልም። ሼቭ መደረግ አለበትና ፎሎ አድርገኸኛል፣ ፎሎህን አንሳ። ዴቪ ኢትዮጵያ የምትባለው ልጅ ብሎክስ ስለማረገ ፎሎ እንድታነሳ ሚዩት አድርገህ ስማ። ለጊዜው ሚዩት አድርገህ ትሰማለህ፣ ግን ያው ልንገርህ ብዬ ነው። ሚዩት አድርገህ ስማ። 40 ቀን አሁን ብለህ የጻፍከውን እኔን ለመስደብ የጻፍከውን 40 ቀን ሼቭ መደረግ አለበት። እሺ በእናንተ ሃይማኖት ምን እንደሚደረግ አላውቅም፣ በእኛ ግን ግዴታ ነው፣ ሼቭ መደረግ አለበት። የጽዳት አካሄዶች ብዙ ስነ ስርዓቶች አሉት እስልምና። ምናልባት የእናንተ ስለለመዳችሁት ሰውን ሁሉ እንደናንተ እንዳይመስላችሁ። አም ሶሪ ሃይማኖት አላልኩኝም፣ አልተናገርኩም። እንደዚህ ሃይማኖት እንዳይመስላችሁ ሰዎች አላችሁ እንደዛ የምታደርጉ። እስልምና ግን ያው ንጽህና ክሪቲካል ነገር ነው። እንደዚህ እንትን ብላችሁ መቀመጥ አይቻልም። ታንክ ዩ እናመሰግናለን። ስለማይቻል ነው። ሰላማዊት ሃይማኖትሽን አልተናገርኩም። አትናደጂ፣ ሴት ነሽ ወንድ ነው ያልኩት ስለሰደበኝ ያው የእስልምናን ደግሞ ግዴታዎች ለማስታወቅ ያህል ነው። እና ልጨርስላችሁና ወደ ምክሩ ስንቀጥል የማትችሉትን ነገር ከመወጣት በፊት ማለት ነው አንደኛ ዱዓ ስናደርግም ዱዓ አድርጉ። የምር ዱዓ አድርጉ። አላህ በጣም ሰሚ ነው። እና ለእናንተ የሚመጥነው ነገር እኔ አላህ ያዘጋጃል ብዬ አምናለሁ፣ ከሚያምኑትም ነኝ። ፕራክቲካሊ አሰ ሙስሊም ወንዶች ሙስሊም ወንዶች በጣም ስነ ምግባር ያላችሁ በጣም የምታኮሩ ናችሁ። እውነት ካየሁትም እንደዚህ አፋቸውን ብቻ ሳይሆን ለሴት ያላችሁ ሪስፔክት ለሙስሊም ሴት ብቻ ሳይሆን ለሌላኞችም ኮሚኒቲ የምታሳዩት ሰብር፣ እርጋታ አብዙ። በአብዛኛው አንዳንዶቹን እኔ አላቅም፣ ለትንንሾቹ ግን ላልገጠሙኝ ላላየሁት ውሸት ተናግሬ የሙስሊም ወንዶች እንዲህ ናቸው ባለጌዎች ናቸው ምናምን ልል አልችልም።
በጣም ስነ ምግባራችሁ በጣም ደስ የሚል ቀልዱ እንዳለው ነው ኃላፊነት መውሰዱ ሪስፖንሲቢሊቲው እንዳለ ሆኖ በጣም ደስ ትላላችሁ ስራ ወዳዶች ናችሁ ስራ መስራት ትጓጓላችሁ ኢቭን ሚስት ማግባትም ትፈልጋላችሁ ልጆች መውለድ ትጓጓላችሁ ህይወት ላይ አላህ የሰጠው ላይ ብዙ ስትቃወሙ ብዙ አላያችሁ ምን አላህ ይጨምራላችሁ ያው ግን ቢ ፕራክቲካል ነው እውነተኛውን ነገር ሁኑ ነው እውነታው ማለት ከዚህ አሁን ካለንበት እውነተኛው ዓለም ጋር የሚመጣጠል ለመሆን ሞክሩ because ብዙ ሴቶች ሲንግልነትን እና እነዚህ ሁሉ ህይወት ላይ አየር ላይ የቀሩ ያሉበት ምክንያት እኔ እንደታዘብኩት እውነታው ጭብጡ ላይ አትሽሹ ኦኬ ጭብጡ like when it comes to reality ሲመጣ ያው ዱአ አርጋችሁ ደፍራችሁ እህቶቻችሁን የምትሰበስቡ ሁኑ እነዚህ እህቶች ተስፋ ሳይቆርጡ ህይወታቸውን በቀና ልብ because ብዙዎቹ ተስፋ ቆርጦ አይደለ ይሁሉ የተመሰቃቀለ ነገር እየመጣ ያለው እናንተ ብትሰበስቡ እህቶቻችሁን እናንተ ሪስፖንሲቢሊቲያችሁን መጀመሪያ ሌላ ዓለም ላይ አይናችሁን ከመቃኘታችሁ በፊት ሙስሊም እህቶቻችሁ አሉ ለወንዶች ነው መመክራችሁ ያው ለሴቶቹ ስለማይፈቀድ መቼም አይናቸውም ቀና አርገው ሌላ ወንድ ያሉ ብዬ አላስብም ሙስሊም ሴቶች ሌላ ወንድ ከሙስሊም ወንዶች እንደማያዩ 100% እርግጠኛ ነኝ ምናልባት ተባራሪ ጥይት የመታቸው ካሉ ነው በስተቀር ተባራሪ ጥይት ሲመታ ደግሞ ከባድ ነው ያው መሞት ነው ያላቸው እድል ግን ከዛ ውጪ ግን ያላችሁት ግን ያው ወንዶቻችን ትንሽ ኃላፊነትን መውሰድ ጀምሩና ቢ ሪስፖንሲብል እሺ ምክር ነው ከኔ እህታችሁ እህቶቻችን በጣም ብዙ ናቸው ቅድሚያ ለእህቶቻችሁ ጋር አይኖቻችሁን ወደዛ እስቲ ነው ኃላፊነታችሁ ግዴታችሁም ስለሆነ ሌላ ማን ሊሰበስብላችሁ ይችላል እንግዲህ በዚህ ሁኔታ ቆሞ ከቀሩ who's gonna take responsibilities ብዙ ሴቶች ይኖራሉ በህይወታቸው ኢንጆይ አድርገው ተደስተው ባልኖራቸው መኖር አለባቸው አይደል እንዴ መከሪን ስላላችሁ አንድ ደቂቃና ልፍ ያለው ግዴታችሁ ስለሆነ take responsibility ለማለት ያለው ኃላፊነት መውሰድን ጀምሩ ዝም ብላችሁ ወሬ ሳይሆን ኃላፊነትን ውሰዱ ኦኬ ከዚህ እናንተ ኃላፊነቶች ናቸውና እነዚህ ሁሉ ወጣሽ ስራ ሰራሽ ተሰተሪ ተደበቂ ውሃዩ ሰድሽ ምናምን ከምትሉ ኃላፊነትን መውሰድ ጀምሩ ከዚህ እናንተ ስላልሰተራችኋቸው እናንተ ስላልሰበሰባችኋቸው ነው እነዚህ ሁሉ ህይወታቸው ውጪ ሆኖ የተንከራተቱ ያሉት እነዚህ ሁሉ ሴቶች መቼም የሙስሊም ሴት አደባላት ቀና ብላ እንኳን ከሙስሊም ወንድ ውጪ የምታይደለች ማየት ራሱ ስለማይፈቀድላት ስራዋን ነው ህይወቷን መቀየር ላይ አረብ ሀገር እኔ ስለኖርኩበት በጣም ብዙ ናቸው እነዚህ ሁሉ ሴቶች እንግዲህ ህይወታቸው ቢሰበሰብ ነው ሰው ሀገር ሴልጅ ታሻግራ እንኳን መሄድ አይፈቀድላትም አይደለም so take responsibility ኃላፊነት አላህ የሰጣችሁን የበላይነት ሚዛናችሁን ውሰዱ ስለዚህ ኃላፊነት ሲሰጡ ደግሞ አላህ ይረዝቃችኋል የዛን ሰዓት ኃላፊነት ወስዳችሁ አላህም በሁሉም በልጆቻችሁ በሚስቶቻችሁ ምናምን ሲሰጣችሁ አስቡ በአንዱ ቢከለከላችሁ በሁለተኛው በልጆቻችሁ ምናምን ኢማጂን መቼለታ የሰማሁት ይሄን ነበርና ሞራል ይሰጣል why not ለካ ለምንድነው ሪዝቃችሁን ዘግታችሁ የተቀመጣችሁት ይሄ ሁሉ እህቶቻችሁ ለምን ለማሰብሱት ለችግራችሁ ምንድነው ይበቃችኋል 4 ነጥብ ሴቶች እህቶች ያው በርቱልኝ አላህ ያግዘን ቁርአን ቅሩ ሴቶች ደግሞ የእስልምና የሰጣችሁ መብት ወቁ እስልምና የሰጠን መብት እንማር ማለፍ ያለብንና መሆን የሚገባንን ነው ነገሮች ከዚህ አንዳንድ ጊዜ አለማወቅም ያም መጥቶ ሲጨቆኑ ያም ሲመራችሁ ህይወታችሁ ውስጥ በስጫጩ በልጆቻችሁ ላይ የምታመጡት ያለውና ህይወት ነገ ላይ መልካም ስለማይሆን እናንተም ኃላፊነትን ወደ መማር ከዛ አልተከለከለም ሙቀትና መብታችሁን ወቁ አላህ ያግዘን በተረፈ ዛሬ ብዙ ሴቶችን ወቀጣል ነበርም ወንዶችን ነው ጫን ያለው እናመሰግናለን ደህና ደሩ አይበቃም 4 ነጥብ ጥያቄያችሁ እኔን አግብተሻል ወይ ለሚለው ራሳችሁ አግቡ በሚለው ለሴቶች ዝምዳን እኔ እህቶቼ እኔን ይሰማሉ ችግር የለውም እህቶቼን ተውል ይላል it's okay ያንዳንድ ሺጂ አግቢያውን አራት ተሰጣችሁ ቁጭ ብለ ጥርስን የምትፍቁላ ዳወደ ስራ ማናቅም ሰው ቆይ ተራሽን ጠብቂ ዳወደ ስራ ሳትሰራ 4 ሚስት የሚያምርልኝ ቻይ